አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የፎዚ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ በአዲስ ቪዲዮ መጥቻለሁኝ። እዚህ ጋር መግቢያ ላይ እንደምታዩት ምርጥና ቆንጆ ጣፋጭ የሆነ የኸልየተ ነህል ማለት ነው። ወደ አሰራሩ አብረን እንሂድ ማለት ነው። እዚህ ጋር እንደምታዩኝ 2 ኩባያ ዱቄት አደርጋለሁኝ እና ተከታተሉኝ ውዶችዬ። ላይክ ያደርጋችሁ 2 ኩባያ ዱቄት አድርጌያለሁ። 1 ማንኪያ እርሾ፣ 1 ማንኪያ ወተት የኒዶ፣ ትንሽ ጨው፣ 1 ማንኪያ ቤኪንግ ፓውደር፣ 1 ማንኪያ ስኳር ተለቅ ባለ ማለት ነው። እንደዚህ አድርገን እንቀላቅለዋለን በደንብ አድርገን። 1 ማንኪያ ዘይት ታደርጋላችሁ። ሌላ ብዙ የሚጨመርበት ነገር ሊኖር ይችላል፣ ግን በዚህ ነው የምጠቀመው። ከዛ በደንብ አድርጋችሁ እንደዚህ ታቦካታላችሁ ለተወሰነ ደቂቃ። ከዛ ለ30 ደቂቃ ኩፍ ይላል። እንደዚህ ኩፍ ብሏል ማለት ነው። እዚህ ጋር የምንጋግርበትን ዘይት እናደርጋለን። እንደዚህ አድርጋችሁ ትቀባላችሁ እንዳይዝብም ማለት ነው። እዚህ ጋር ትንሽ ዱቄት ነስነስ እናደርጋለን። ከዛ በመቀጠል ሊጣችን እንደዚህ ኩፍ ብሏል ቆንጆ ሆኖ ከ30 ደቂቃ በኋላ በጣምም አልወፈረም አልቀጠንም፣ መካከለኛ ነው አድርጌ ያቦካሁት። እናንተ እንደተመቻችሁ ማፈረም ማቅጠንም ትችላላችሁ። እንደዚህ አድርገን እንጠቀልለዋለን። ውስጡ የጅብን ኬሪ አለ። እንደዛ እየቆራረጥን ትናንሽ እያደረግን በዚህ መልኩ ጠቅልለን እንጨርሳለን ማለት ነው። ያው ያደክማል ግን ቻሉት። እዚህ ጋር ተጠቀምኩት ከላይ የሚቀባ እንቁላል አስኳሉና ቫኒላ ትንሽ ታደርጋላችሁ፣ እንቁላል አስኳሉን። ከዛ ወተት እናደርጋለን። ቫኒላው ያው እንቁላሉን ሽታ ያጠፋልናል። ወተቱ ደግሞ ለምትጋግሩት ዳቦም ይሁን ምንም ከለሩን ያሳምርልናል እና የእንቁላሉ ሽታ ይጠፋል ማለት ነው። እንደዚህ በደንብ አድርገን ከመታ ነው በኋላ እንቀባዋለን ዙሪያውን። እዚህ ጋር ስቀርጽ ካሜራው ዞሮብኛል በደንብ አይታይም፣ እንግዲህ ይቅርታ። ከላይ የሰሊጥ ታደርጉበታላችሁ ወይም ደግሞ ጥቁር አዝሙድ ካላችሁ፣ ከሌላችሁም ችግር የለውም፣ በዚህ ይሆናል። ከዛ በዚህ መልኩ ወጣ ማለት ነው። በጣም ተወዳጅ ምግብ አረቦች የሚወዱት ነው። ከላይ የምታደርጉት ደግሞ ስኳር የቀለጠ አለ። ስኳር ብቻ ከፈለጋችሁ ደግሞ ሄል አድርገን አብረን ማንተክተክ እንችላለን። እኔ 2 ፍሬ አድርጌበታለሁኝ አብሬ አንተክትኬዋለሁኝ። ከዛ በኋላ ከወጣ ወደው በትኩሱ ይሄን ታፈሱበታላችሁ። ሌላም አለ ነስላ የሚባል የምትወዱ ከሆነ ያንን መጠቀም ትችላላችሁ። እና እንደምታዩት ይሄንን ይመስላል። ቆንጆና ፍትፍት ያለ ነው የሆነው። እቃው ላይ ትንሽ እናቆየዋለን በፎጣ ምናምን ሸፍናችሁ፣ ከዛ ትንሽ ቆይተን ማንሳት ነው ማለት ነው። እና ወዶች ይሄንን ይመስላል። ያው ካሜራ ባንድ እጅ ደግሞ እንደዚህ መስራት ከባድ ነው። እንግዲህ እየተንገዳገርኩ ነው ያለሁት። አያችሁት? ማሻአላ ኩሉ ማሻአላ። እና ውድ ቤተሰቦቼ ያው ከረጅም ጊዜ በኋላ ነው የመጣሁት። ላይክ ሼር እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ አመሰግናለሁ። እንደወደዳችሁት ተስፋ አድርጋለሁኝ። በድጋሚ በሌላ ቪዲዮ እመለሳለሁ ኢንሻአላህ። እስከዛው መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።